ወይ ኧረ ጆኒ ተው፣ ኧረ ትንሽ አቆየው ጆኒ። ይሄ ቆይ አሁን ይገባል። ያኛው ይሄ እኮ ነው ዋናው፣ ይሄ ነው ጆኒ ጁጁሱ። ጆኒ ጁጁሱ አይደለም ያኛው ይሄንን ብላ ነው ይሄኛው ነው ገረውን ሰብራለ ያለው። እስቲ ዛሬ ሴዶ እግር ይሰበራል ወይስ አይሰበርም? ይታያል። ነብጆቴ ይሄ ከበድ ይላል። ይህ በቃ ይህ በጮፍት በቃ ፍንጮፍተር ትበቃለች። ይህ በቃ በቃ ፍጣጣ ማጎችን ስምሳት ከናላ ለምቦች ስናምን ይሰማል። አራት ወር እኔና ጌች እንቅልፋተናል። ቀረው ሲል ሲመጣ ሴዶ አቅሜን ማንነቴን አሳያለሁ ብሎ ዛሬ እዚህ መድረክ ላይ ይወጣል። ማነው? የዛሬ ከብደ ይሄ አሰልጣኝ እኮ ነው። ይሄ ራሱ ያሰለጥናል። ለዛ እኮ ነው ከበድ ብለው በጣም ዛሬ ውድድሩ የነዚህ ኢትዮጵያ እኮ ነው እጁ እኮ ነው። እኔ እዚህ ጋር ልቤ ተሰቀለች። እኛው ልቤ ማይ ጨነቀኝ ማለት ጨነቀኝ። ይሄኛው ወደኛ ሴዶ አበሻ አይ አበሻ ይላል ዝም ብሎ ነው እንደዛ። በቀሉ ቀንሽ ደረሰ። ለዚህኛው ነው እኮ ዘፈን ያወጣለት ስሙን በቀሉ ብሎት ያኛው ነው። ከዛ በቀሉ ቀንሽ ደረሰ። ይሄ ነው ልጅ ፈርቷል። ይሄ የፍራቻ ፊት ነው። ፈርታል ባክ
ይሄ ፍራቻ ፊት ነው። ይሄ ፍራቻ ፊት ነው። ይሄ አራሳ ሀገር ስለሽ በጣም ይሄ የመጨረሻ ፋይት ነው። አልቋል። ይሄ ነው ለዛኛው ዘፈን ያወጣለት እንደዚህ ብሎ ሴዶ ይሄ ነው። ዛሬ እኔ ልቤ ተሰቀለች። ኦ ማይ ጋድ ሳሌም ፈርኒቸር ስፖንሰር በማድረግ እዚህ አውጥቶልናል። ወይኔ ቨርሰስ ጆኒ ጂጂትሱ ታይላንድ ሀገር ሄዶ ሰልጥኗል። ያንን ለመፋየት ብሎ ኧረ ጆኒ ኧረ ባትሪውን አብሮት እና ሴዶ በአሁን ሰዓት አይን ላይ ተፋጠው እየተያዩ ነው። ጆኒ ፈገግታ እያሳየው ነው ያለው። በመጨረሻም ወይኔ እግሩን እኮ ሰብረዋለሁ ነው ያለው። ዳኛውን ህጉን እየገለጸላቸው ነው። ከዛ ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴዶና ጆኒ ክለብ አድርጓል። ፋይቱ ሊጀመር ነው። ኧረ ልቤ ተሰንጠለጠለ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠቃ ይመስላችኋል? ፋይቱ ጀምሯል። ሴዶና ጆኒ ወይ ጨረሰ በቃ። ጆኒ ጨረሰ በቃ። ወይ ኧረ ጆኒ ተው፣ ኧረ ትንሽ አቆየው ጆኒ። ወይ በቃ ጨረሰ። በፈጣሪስ ተመሳሳይ ከንቃተልኝ ጋር ተመሳሳይ ነው። በቃ ከንቃተልኝ ጋር ኧረ ጆኒ ተው፣ ኧረ ጆኒ ትንሽ ደቂቃ ጨምርለት። እጁን ወይኔ እጁን ሰበረው። ኧረ አይደረግም። ተው ጆኒ በቃ ጆኒ እንደዚህ። ኧረ በፈጣሪስ ኧረ እጁ ሰበረው። ኧረ ጆኒ ምንድን ነው ያደረገው? እጁን አጥፎ አየሽ? ለትንሽ እኮ ነው እግዚአብሔር ያወጣው። ይኸውልሽ አሁንም ሰበረው። ጨረሰው። ይኸው እንግዲህ ጆኒ ከላይ ሆኖ ዶሚኒት ያደረገ ነው ያለው። ይቅርታ ጋይስ፣ በጣም ስሜት ውስጥ ገብቼ ኮሜንቴት በተሳብ ማድረግ አልቻልኩም። ኧረ በፈጣሪ
ኧረ ምን በእናትህ ገደለው። ኧረ ጆኒ ተው ተው በእናትህ እንዳይጎዳው ብቻ። ኧረ እጁን ብቻ እንዳሰብረው። ኧረ እጁን እንዳይሰብረው። ውይ በቃ ጨረሰው በእናትህ። ኧረ ጆኒ በቃ አሁን አይነሳም እኮ መነሳት አይችልም። ይኸው እጁ ሰበረው እኮ አሸነፈ። በቃ ይኸው ሰብሮት እጁ ሰብሮ ነበረ። ዳኛ ባያስጥለው እኮ ሰበረው። ይሄ ቴክኒኩን በሙሉ ያውቃል እኮ ጆኒ። ሲጀመር እኮ መዳፈር አያስፈልግም ከሱ ጋር። ይኸው 2 ሚሊዮን ብር በላይ ጃኒ እጁ ደህና ነው ግን እጁ ደህና ነው። ሰብሮት ነበር እኮ በቃ እኮ እጁን ሊሰብረው ሲል ዳኛ ስቶ ይኸውልህ ጆኒ መሬት ላይ ከጣለ ማንም አይችልም። ማንም አይችለውም መሬት ይኸው እጁን በእናትህ እጁ ለትንሽ እኮ ተሰብሮ ነበር። ሴዶ በእናትህ ሴዶ ኪንግ ሲር ምናምን ነገር ጃኒ አበደች ከማጋፍ ያሳዘች ሁለት ኧረ በፈጣሪ ሲጀመር ጆኒ መሬት ላይ ከጣለ ሰው ማንም ነው ማይችል። እጁን አየሽ እንዴት ነው እንደዚህ ነው ያሉን አሰባበር አየሽ። እጁ ግን ጥል እኮ ነው የሚለው አይመለስም። እንዴ ሰው ዘንድ ተባላ ሰው ከብልቱን ስቴጅ በታች እየተጣሉ ነው። ሲጀመር ሴዶ እኮ መሬት ላይ ከጣለ አትችለውም ተብሏል እኮ ተነግሮታል። ግርግር ተፈጠረ ወይስ አሰልጣኝ እኮ ነው? ይሄ እኮ አሰልጣኝ ነው ጆኒ ያሸነፈው። ማሰልጠን የሚችል ሰው ነው። 3 ደቂቃ ግንባሩንም ተመቷል። ግንባሩን በቦክስ አግኝቶታል እኮ ጆኒ እኮ ከተሸነፈ አይመጣውም ሲጀመር። ጆኒ ከተሸነፈ እኮ አይመጣው ነገር ነው። ያው መሬት ላይ እጁን እንዲህ ሊሰብረው ሲል ዳኛ አስጣለ። በቃ አሸነፈ። ሪስፔክት ስጠው ለጆኒ ሪስፔክት ስጥ። ጆኒ ሲጀመር ፐርፕል ቤልት ያለው ሰው ነው። በዚህ በእንትን በጁጁሱ ያደገበት እኮ ነው። ይሄ ምንም አይደለም እኮ ሲጀመር እንትና ጆኒ ይኸውልህ ባንዴ ጣለው። ከዛ በኋላ እኮ ነው ባንዴ ጣለው። ከዛ በኋላ እንደ ጣለው በቃ እንትን አላለው። ይኸውልሽ as disrespect to my opponent. Said ambenya የሆነ ማርኬተር ነው and I have no doubt እናንተና ዋንዴ እንደሚያቆራችሁ ግን ለመናገር ለዚህ ፋይት 3 ሳምንት ብቻ ወጥረን ያደረኩት
You guys have seen my social media. I've been vacationing since ETFC won. But 3 weeks of training at Sweatbox with Guardian Jiu-Jitsu. All the guys, Idris, Matt Blazers Jiu-Jitsu, Kyle Jiu-Jitsu. This is the era of Jiu-Jitsu. I want you guys to pay attention to what happened tonight. If you don't hop on the wagon, every striker in Ethiopia that wants to have a chance in fighting MMA, and by striker I don't mean like guys like in Dagara Salam, I mean real fighters. You have to grapple, you have to do jiu-jitsu. I know የኛ ስፖርት አይገባችሁም። 180 ሚሊዮን ሰው ባለበት ሀገር ውስጥ 4 ትምህርት ቤት ብቻ ነው ኢትዮጵያ ውስጥ ያለው። አይብልጣችሁ። Be part of the movement. And as for my next opponent, ማንን ኮላውት አለባይ መጥቶ ይወክረኝ። አረ ይመቸው እናትሽ አረ ጆኒ ይመቻት ማርያምን በፈጣሪ አሁን ደግሞ ማለት ነው ይኸውልህ በቃ እንደዚህ ጣለችው እዚህ ጋር በቃ አለቀ ነገሩ አከተመ እዚህ ጋር በቃ ይኸውልህ አከተመ ይኸው እንደዚህ ከጣለክ ይኸውልህ በእግሩ ቁልፍ አድርጎ እንዴት እንደያዘው አትነሳም በምንም ታምር ነው አትነሳ